እሺ ሰላም እንዴት ናችሁ? ዛሬ የትራያንግል ኮንግረንሲ ነው የምናየው። ሁለት ትራያንግሎች ኮንግረንት ናቸው ወይስ አይደለም የሚለውን ቼክ ለማድረግ ሶስት ክራይቴሪያዎችን እንጠቀማለን። ከነዚህ ውስጥ አንደኛው ሳይድ ነው። ሶስት ሳይዶች አሉ ማለት ነው። ኤስ ማለት ሳይድ ማለት ነው። ይሄንን ቴስት ተጠቅመን ቼክ እናደርጋለን ማለት ነው። ሁለት ትራያንግሎች ኮንግረንት ናቸው አይደለም የሚለውን ሁለት ትራያንግሎች ኮንግረንት ናቸው አይደለም የሚለውን ለማሳየት የምንጠቀምበት ፎርሙላ ይሄ ነው። ሲምቦል በዚህ ምልክት ሁለት ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። ሶስት ሳይድ የሆነበት ምክንያት አለ። ያ ማለት ሁለቱን ትራያንግሎች ኮንግረንት ለማለት ሶስቱንም ሳይዳቸው ነው ቼክ የምናደርገው። የዚህንም ሶስቱንም ቼክ እናደርጋለን። ኮረስፖንዲንግ ሳይዳቸው እኩል ከሆነ ሁለቱ ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። ያ ማለት ይሄ ሳይድ ለምሳሌ ኤ ቢሆን ኤ ቢ ኤ ሲ ቢሆን የዚህኛው ይሄ ሳይድ ዲ ቢሆን ኢ ኤፍ ቢሆን እኩል መሆን አለበት። ሌላው ቢ እና ኢ እኩል መሆን አለበት። ሲ እና ኤፍ እኩል መሆን አለበት። እነዚህ ሶስቱ ሳይዶች ማለት ነው እኩል መሆን አለባቸው። ሶስቱ እኩል ከሆኑ ባይ ሳይድ ቴስት ሁለቱ ትራያንግሎች ኮንግረንት ናቸው እንላለን ማለት ነው። ግን ከነዚህ ከሶስቱ ማለት ነው አንዱ ቢጎድል ሁለቱ ትራያንግሎች ኮንግረንት አይደሉም ማለት ይቻላል። ለምሳሌ ሲ እና ኤፍ እኩል ካልሆኑ ኤ እና ዲ እና ቢ እና ኢ ብቻ እኩል ከሆኑ ሁለቱ ትራያንግሎች ኮንግረንት አይደሉም ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ከጎደለ ኮንግረንት አይሆንም። ያ ማለት ሁለቱም የሚጎሉ ከሆኑ ራሱ ኮንግረንት አይደለም። ያው ሶስቱም እኩል ካልሆኑ ጭራሽ ኮንግረንት ሊሆኑ አይችሉም ማለት ነው። ስለዚህ ሶስቱም ክራይቴሪያ መሟላት አለበት ማለት ነው። ወይም ሶስቱም ሳይዶች እኩል መሆን አለባቸው። ኤክሰርሳይዝ 6.13 እንስራ። ይሄን ሳይድ ቴስት ተጠቅመን ማለት ነው ሁለት ትራያንግሎች ኮንግረንት መሆናቸውን። የመጀመሪያው ጥያቄ in the given figure below lengths of sides of the triangles are indicated. By applying side congruency rule state which pair of triangles are congruent የሆኑት የትኞቹ ናቸው ነው የሚለው። ሶስቱንም ሳይዶች ነው ቼክ የምናደርገው። ለምሳሌ ኤን ብናይ የመጀመሪያው ሳይድ ኤቢ 1.5 ሴንቲሜትር ነው። እዚህ ጋር ኤልኤም 1 ሴንቲሜትር ነው 1.5። ስለዚህ ኤቢ እና ኤልኤም እኩል ናቸው። ኤሲ 2.2 ሴንቲሜትር ነው። ኤልኤን 2.2 ሴንቲሜትር ነው። ስለዚህ እኩል ናቸው ኤሲ እና ኤልኤን። አሁን እነዚህ ሁለት ትራያንግሎች ኮንግረንት ለማለት ሶስተኛውን ሳይድ ቼክ ማድረግ ብቻ ነው የሚቀርም ማለት ነው። ሶስተኛው ሳይድም ቢሲ 2.5 ሴንቲሜትር ኤምኤን 2.5 ሴንቲሜትር ነው። እኩል ናቸው ማለት ነው። ቢሲ ኢኳል ቱ ኤምኤን ማለት ነው። ሶስቱንም ስለሚያሟላ ባይ ሳይድ ሩል ኦር ቴስት ዘቱ ትራያንግልስ አር ኮንግረንት ማለት ነው። ሁለቱ ትራያንግሎች ኮንግረንት ናቸው ማለት ነው። ኦኬ ቢን እኒ ሁለት ትራያንግሎች አሉ። ኮረስፖንዲንግ ሳይዳቸውን ነው ኮምፔር የምናደርገው። ከዛ ርዝመታቸው እኩል ከሆነ ሶስቱም ማለት ነው ኮንግረንት ነው እንላለን። ኮንግረንት ናቸው እንላለን። this side is DE. The corresponding side of DE is QR. የዚህኛው ትይዩ ሳይድ QR ነው። ነገር ግን ይሄ 3.2 ሴንቲሜትር ነው ርዝመቱ። ይሄኛው 3 ሴንቲሜትር ነው። እኩል አይደሉም ማለት ነው። DE not equal to QR ማለት ነው። አሁን ሌሎቹን ቼክ ማድረግ አያስፈልገንም፣ ግን ምክንያቱም እኩል እንኳን ቢሆኑ የተቀሩት ሁለቱ ሳይዶች አንደኛው ሳይድ ግን እኩል ስላልሆነ ሶስቱም
ክራይቴሪያ መሟላት ስላለባቸው ሁለቱ ትራያንግሎች ኮንግረንት አይደሉም ማለት ነው። ግን ቼክ እናርግ ሌሎቹንም። ሶ ዲኢ 3.5 ነው። ዲኤፍ corresponding side of DF is QP. ሶ QP 3.2 ሴንቲሜትር ነው። ይሄ 3.5 ነው። አሁንም እኩል አይደሉም። EF corresponding side RP ነው። ስለዚህ እኩል አይደሉም እነዚህም አሁን፣ ምክንያቱም ይሄ 3 ነው፣ ይሄ 3.5 ነው። ሶ በዚህ ምክንያት እነዚህ ሁለት ትራያንግሎች ኮንግረንት አይደሉም ማለት ነው። by side test or rule they are not congruent. ኦኬ ሲን እኔ ሁለት ትራያንግሎች አሉ። ያው ስናያቸው ኤግዛክት አንዱ የሌላኛው ኤግዛክት ኮፒ ነው የሚመስለው። ኮረስፖንዲንግ ሳይዱ ማን ነው? የዚህኛው ትዩ ጎኑ ፒ ኪው ነው። ስለዚህ ይሄም 2 ሴንቲሜትር ነው ርዝመቱ፣ ይሄም 2 ሴንቲሜትር ነው፣ እኩል ናቸው ፒ ኪው። እዚህ ጋር ኤንኦ አለ። የኤንኦ ትዩ ማን ነው? ኦ ኪው ነው። ሁለቱም እኩል ናቸው፣ ምክንያቱም ይሄ 4 ሴንቲሜትር ነው፣ ይሄ 4 ሴንቲሜትር ነው። ማን ነው የሚቀረን? ኢ ኪው አሚን ኤምኦ ከማን ጋር እኩል ነው? ትዩ ሳይዱ ኦፒ። ስለዚህም 5 ሴንቲሜትር ነው ርዝመቱ፣ ይሄኛውም 5 ሴንቲሜትር ነው። ስለዚህ እኩል ናቸው፣ ሶስቱም እኩል ናቸው። ሶ ባይ ሳይድ ሩል these two triangles are congruent ማለት ነው። ኦኬ question number 2 in the figure below AB equal to AC, AB እና AC እኩል ናቸው and D is midpoint of BC, D የBC የዚህኛው ሳይድ midpoint ነው። So the question is state the three pairs equal parts in triangle ADB. triangle ADB ማለት ይሄ ማለት ነው and ADC ማለት ደግሞ ይሄኛው ማለት ነው። እነዚህ ሁለት ትራያንግሎች አሉ። እነዚህ ትራያንግሎች ላይ state the three pairs equal parts ነው የሚለው። የዚህ ኮረስፖንዲንግ ሳይድ AC ነው። BD ከማን ጋር እኩል ነው? ከDC ጋር። and corresponding side of AD ያው ከራሱ ጋር ከAD ጋር እኩል ነው። ምክንያቱም ይሄ ሳይድ AD ማለት ነው የዚህኛውም ትራያንግል ኮመን ሳይድ ስለሆነ ማለት ነው፣ የጋራ ነው። ሶ AD equal to AD ሶስት ሳይዶች ናቸው። ሶ ለዚህኛው መልስ ይሄ ነው ማለት ነው። is triangle ADB congruent to ADC? ይሄ ትራያንግል እና ይሄ ትራያንግል ኮንግረንት ናቸው ወይ ነው የሚለው። አዎ ኮንግረንት ናቸው፣ ምክንያቱም ሶስቱም ሳይዶቻቸው እኩል ስለሆኑ ማለት ነው። ሶ by side rule the answer is yes, they are congruent. this one ማለት ነው equal to angle C, angle B equal to angle C. ይሄ አንግል እና ይሄ አንግል እኩል ነው ወይ ነው የሚለው። so the answer is yes. ምክንያቱም ምንድነው? ምክንያቱም እነዚህ ሁለት ትራያንግሎች ኮንግረንት ከሆኑ ይሄኛው ሳይድ ቅድም እንዳለው ማለት ነው ይሄኛው ከዚህ ጋር እኩል ነው፣ ይሄ ከዚህ ጋር እኩል ነው ከራሱ ጋር፣ ይሄኛው ደግሞ ከማን ጋር እኩል ነው? ከዚህኛው ጋር ማለት ነው። ስለዚህ ይሄኛው ሳይድ እና ይሄ ሳይድ እኩል ከሆኑ ኮረስፖንዲንግ ሳይዳቸው ኮረስፖንዲንግ አንግላቸውም ይሄኛው እኩል ነው የሚሆነው ማለት ነው። question number 3 in the figure PR equal to QT, PR this one ማለት ነው ይሄኛው equal to QT ማለት ይሄኛው ሳይድ ነው።
ፒቲ ዲስ ዋን ከማን ጋር እኩል ነው? ኪው አር ከዚህ ጋር እኩል ነው። ይሄ ከዚህ ጋር እኩል ነው። ይሄ ሳይድ ደግሞ ከዚህ ጋር እኩል ነው። which of the following statement is correct? okay triangle PQR PQR ይሄ ትራያንግል ማለት ነው congruent to PQT እዚህ ጋር ትራያንግል ምልክት ይቀራል። ኦኬ ሌትስ ቼክ። አሁን እነዚህ ተሰጥተውናል። አሁን ኮሬክት ኢንኮሬክት ምንለው እነዚህን መነሻ አድርገን ነው። ሶ PQT ይሄን ትራያንግል ስናይ PQ ከማን ጋር እኩል መሆን አለበት? PQ ጋር ማለት ነው። ኦብቪየስሊ PQ እና PQ እኩል ናቸው ኮመን ሳይድ ስለሆነ ማለት ነው ይሄኛው። ሶ የመጀመሪያው ሰርቷል ማለት ነው። ባይ ሳይድ ነው ቼክ እናደርገው ሶስት ሳይዶችን ማለት ነው። ሁለተኛው ቼክ እናደርገው QR ነው። ሶ QR ከQT ጋር እኩል ናቸው። QR ይሄኛው ነው and QT ደግሞ የትኛው ነው? ይሄኛው ነው። ሶ ሁለቱ ኮንግረንት አይደሉም፣ እኩል አይደሉም። QR እና QT። ስለዚህ በዚህ ምክንያት አንዱ ፌል ያደርጋል ማለት ነው። እስቲ ሶስተኛውን ቼክ እናደርገው። ሶስተኛው ማለት RP ማለት ነው። RP ከማን ጋር እኩል መሆን አለበት? ከTP ጋር ማለት ነው። ሶ RP ከTP ጋር እኩል አይደሉም እንደምታዩት ሁለቱ የተለያዩ ናቸው። ሶ እነዚህም እኩል አይደሉም፣ አንዱ ብቻ ነው እኩል የሆነው ማለት ነው። ሶ በዚህ ምክንያት this is incorrect ወይም not correct። ሁለተኛውን ቼክ እናርግ። PQR PQ ከQPT ጋር ከQP ጋር እኩል መሆናቸው ነው። ሶ PQ ማለት ይሄኛው ነው። QP ማለት ደግሞ የራሱ ነው። ሶ ኮመን ሳይድ ነው። ስለዚህ እኩል ናቸው ማለት ነው። ሁለተኛው ቼክ እናደርገው QR ከPT ጋር ነው። እነዚህ እኩል ናቸው ወይ ነው? QR ይሄ ነው and PT ይሄ ነው። ሁለቱ እኩል ናቸው። ኢትስ ጊቨን የተሰጠን ስለሆነ ማለት ነው። ሁለቱ እኩል ናቸው። ሶ ሁለተኛውም ሳይድ እኩል ነው ማለት ነው። አሁን ሶስተኛውን ቼክ እናደርግና እኩል ከሆነ ኮንግረንት ናቸው እንላለን ማለት ነው። or it is correct። ሶስተኛው ሳይድ ማለት RP ከTQ ጋር ማለት ነው። እነዚህ ማመጣቸው እንዴት ነው? ምክንያቱም ትራያንግሉ ለምሳሌ PQR ከሆነ የመጀመሪያው ሳይድ ይሄ ይሆናል the first side። so PQR ይሄ the second side ይሆናል። so the triangle PQR ከሆነ ሶስተኛው ሳይድ ይሄ ይሆናል ማለት ነው። R እና QP ነው የሚያገናኘው። this becomes the third side which is PR ማለት ነው ወይም RP። ስለዚህ RP ያልኩት ለዛ ነው ማለት ነው። ሁለቱን TQ ተመሳሳይ ነው። QPT ትራያንግል QPT ሶ አገን ይሄ መጀመሪያው ሳይድ ይሆናል። QPT ይሄ ሁለተኛው ሳይድ ይሆናል። ሶስተኛው ሳይድ ደግሞ QPT እና Qን የሚያገናኘው ማለት ነው። ይሄኛው ሳይድ ሶስተኛው ሳይድ ይሆናል ማለት ነው። TQ ሶ በዛ መሰረት ነው ሶስተኛው ሳይድ የማገኘው። RP ይሄ ነው። TQ ደግሞ ይሄ ነው። ስለዚህ ኦሬዲ የተሰጠን ነው። RP እና TQ እኩል ናቸው እንደምታዩት ይሄኛውና ይሄኛው እኩል ነው።
ስለዚህ ሶስቱም ሳይዶች እኩል ሆኑ ማለት ነው። ሶ these two triangles are congruent. yes TPQ አሁንም ቼክ እናደርገው TP ነው ከRP ጋር። ሶ TP this one ከRP ጋር ማለት ነው። ስለዚህ የሳይድ እና የሳይድ እኩል አይደሉም። ሶ በዚህ ምክንያት በቃ አንዱ ፌል ካደረገ አንዱ እኩል ካልሆነ ሌሎቹ እንኳን እኩል ቢሆኑ ማለት ነው ምንም ትርጉም የለውም። ምክንያቱም ባይ ሳይድ ሶስቱም ሳይዶች እኩል ስላልሆኑ ማለት ነው አንዱ ስለጎደለ በዚህ ምክንያት ኮንግረንት አይደሉም ማለት ነው ሁለቱ ትራያንግሎች። ሶ የመጨረሻው PRQ አሁንም ቼክ እናደርገው PR ከQT ጋር ነው። PR እና QT እኩል ናቸው። ኢትስ ጊቭን ሁለቱ ሳይዶች እኩል ናቸው። ስለዚህ የመጀመሪያው ሰርቷል። ሁለተኛው ሳይድ RQ ነው። ቼክ እናደርገው ከTP ጋር ነው። ሶ RQ ማለት ይሄኛው ሳይድ ነው። TP ማለት ደግሞ ይሄኛው ነው። ሁለቱም እኩል ናቸው ምክንያቱም ኢትስ ጊቭን። ሶ ሁለተኛውም ሳይድ ሰርቷል ማለት ነው። ሶስተኛው QP ከPQ ጋር። ሶ PQ ከQP ጋር ይሄ ሳይድ ማለት ነው ከራሱ ጋር ያው እኩል ነው ኮመን ሳይድ ስለሆነ ማለት ነው። QP እና PQ ተመሳሳይ ሳይድ ናቸው። ያው ቦታቸውን የተቀየረው ፊደሎቹ። ሶ by side rule or test the two triangles are congruent. So the answer is yes or they are correct. So በቀጣይ የምናየው ደግሞ የምንሰራው ሁለተኛው ነው ሳይድ አንግል ሳይድ ቴስት ነው። ሶ እስከዛ በቀጣይ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።